ባለሀብት ልቅረጽ ባለሀብት ማለት ምን ያክል በጀት አለ? ለምሳሌ ለበሬዎቹ በሬ ለማስፈጫ ምን ያክል በጀት ያስፈልጋል? ታው እንጂ ይጋል ታደርስ እሺ ነጋዴ ነው። ልጆች አሉት። አንተ የተባለ ነጋዴ ብዙ ሰራተኛ ነው የሚያስተዳድረው። ለስራ እድል ለኛ የፈጠረልን እሱ ነው። በእውነት ትልቅ ሰው ነው የምር። ኦኬ እኔ ቢግ ሪስፔክት በጣም ሳሚዎች ይሄ አሁን ራሴው ለሞት ያቀበለኝ ዝም ብለሽ ትጮያለሽ። በቃ አየሻ የፍቅር ሰው አረ ወደ ሰራተኛ ነው። የስጋው ጣዕም አሁን የሐረር ስጋው ጣዕም በቁም በምታው ሰማኸው? አየህ ድምፁ ራሱ ይለያል። ወሎ ነው የወሎ ድምፅ ወሎ ነው። አዎ እንጫይቱ ነው። የምሬን እኮ ነው። ቀልዴን መስሎሽ ነው አንቺ። ይሄ አሁን ይንበር እንደዚህ ተሳያለበት ምክንያት ለምሳሌ የሚያበዛበት ማለት ይወጣል ነው ስሪያ ይወጣል። ጎበዝ ነው። ላሞች አሉ እዚህ። አንዳንዴ ላሞች ሰዎች ለማስጠቃት ሲፈልጉ ያምጥቶ ማስጠቃት ይችላል። ኦኬ ይሄ ጎበዝ ነው ማለት ነው። ይሄ ጎበዝ ነው። አሁን ደግሞ ወገቡን መታዘዝ ስላቃተው ማለት ነው እርጅና ነው። እርጅና በቃ አሁን ሸክ ይደረጋል። የጀሩ ነው። እኔ አዲስ አበባ ልጅ ነኝ፣ ግን ምንም አልጠቀመኝም። የአዲስ አበባ ቦታ ይሰጥ፣ ቦታ የሰራበት ቦታ ይሰጠኝ። ይሄው እነዚህን ከብቶች እኔ ነኝ ማቀረብ። ቦታ ስጡኝ በቃ። ኦኬ ማለት አሁን ቦታ ብቻ ነው እንጂ ከዛው ብቻ የእውነቴን ነው። አንተ በጣም ሞቲቬትድ የሆንክ ልጅ ነህ። ማርያም ምንም ያለ ምንም እንትን ማለት ነው። እኔ በቻልኩት አቅም በቲክቶክም በዩቲዩብም ፖስት አድርገዋለሁ። እናንተ እረኛዬ ነህ፣ በሬውን ያዝልኝ። እሺ ወንድሜ ቀረጻ ጀምሬያለሁ። በመጀመሪያ ስማ እንታወቅ፣ የት ነው የምትገኘው? ካራ በሬ ተራ ይባላል። እሺ ቶማስ አየለ እባላለሁ። ይሄ ጓደኛዬ ነው። ይሄ የምታየው በሬ በትላንትናው በገበያ ነው የተገዛው። እንደምታየው ቆንጆ በሬ ነው። ይሄ 250 ሺህ ብር የተገዛ በሬ ነው። 250 ሺህ ብር 250 ሺህ ብር ነው የተገዛው። ይሄ ደግሞ ከሐረር ነው የመጣው። 250 ሺህ ብር ገዝተህ ስንት ትሸጠዋለህ? ይሄ ማገና ተቸርችሮ ነው። ኦኬ አጥሎ ተቸርችሮ ነው የሚመጣው እንጂ እንትን አለም ገና በችርቻሮ ነው የሚሸጠው። እነዚህ ተጻፈባቸው ቁጥርስ ምንድን ነው? እነዚህማ ቄራ ሊገቡ ነው። የቄራ መለያ ቁጥራቸው ነው። የቄራ መለያ ቁጥራቸው ነው። ቄራ ነው የሚገቡት። ኦኬ እሺ ይሄኛውስ? ይሄ ሐረር ነው። ከሐረር ነው የመጣው። ይሄ ከሐረር ነው የመጣው። አብዛኛው ሰንጋ ከሐረር ነው የሚመጣ ማለት ነው። አብዛኛው እዚህ የሚመጣው ከሐረር ነው። አሁን ወቅቱ ስለሆነ ከሐረር ነው የመጣው። የሐረር በሮች ናቸው። እነዚህ የምታያቸው ቄራ የሚገቡ ናቸው እንዳለ። ኦኬ ምን አልሽ? ቄራ ነው የሚገቡት እነዚህ ሁሉም። አረ እሺ አንዴ ልላክልህ ብሎኝ እኮ ነው። እንደምታያቸው እነዛ ደግሞ ወለጋ ናቸው። ወለጋ? አዎ ይሄ ዳልቻው መሀል ላይ ያለው ወለጋ ነው። እና ከተለያየ ሀገር ነው የሚመጡት ከብቶቹ ሁሉ። ከወላይታም ይመጣል። የወላይታ በሬ የትኛው ነው? የወላይታ በሬ ሲያወራ ራሱ ድምፁን ራሱ ሰምተሽ ይመጣል። የታል? እስና ውስጥ እንግባ በደንብ እናያቸው። ወሎም አለ። ወሎ ገራገሩ ግባ አሳየው። ግባ ነው ወሎም ገራገሩ አለና ኮማን ቤቢ እስቲ በጣም ይሄ ሐረር ሰንጋ ነው። ይሄን ደግሞ ባሌ ይባላል። ባሌ ስንት ነው የሚሸጠው? ነው የባሌ በሬ ነው። ይሄ ስንት? 280 መጨረሻ ዋጋው ስንት ነው የሚሆነው? በቃ 270 አደረግልሃለሁ። 270 ከጅሩ የመጣ ደግሞ ከጅሩ ሰንጋ በጣም ይሄ ትልቅ ነው በጣም ማለት ነው። የጅሩ ሰንጋ ነው። በቃ የሚጣል ነገር የለውም። የሚበላ ነው። ይሄ ስንት ሰባ አለ? ይሄኛው 470 470 አንተ ነው ጋሾል 470 ይሄው። እሺ መጣው ጋሽ። እሺ ፋራው መልሰው
ይሄም ደግሞ አለ ይሄው። ይቺ የዚህ ግማሽ ነው የምትሆነው። ይቺ ያው የዚህ ሩብ ነው። ደግሞ እንደምታዩ የእንትን በሬ ቅድም ምን ነበር ያልኩት? የደንበጫ አይደለም ወላይታ በሬ ነው። ባሌ ጎንደርም አለ የጎንደር በሬ ማለት በሬዎቹ ግን ከሚመጡበት እንደንትኑ ይለያያሉ። እንደ በሬዎቹ ስጋ አጣጣማቸው አሁን የሐረር ሰንጋና ይሄን በሬ አሁን ስታይ አንድ አይደለም። ይሄ የሀበሻ በሬ አይደለም ነው ይለያያል። የሀበሻ በሬ አይደለም። እንጀራ የሚበላና ዳቦ የሚበላ አንድ አይደለም። ይሄ እንጀራ ይበላ ነው። እንጀራ በወጥ ማለት ላጥ ነው። አረቢው ሳን እሺ ይሄ እንጀራ ይበላ ነው። እሺ ይሄ እንጀራ ይበላ ና ወሎ ገራገሩ አይሰስትም። እሺ እሺ የወሎ በሬ ኮርማ ነው። ኮርማ የወሎ ኮርማ ነው። ይሄ ክፉ ናቸው እነዚህ ይዋጋሉ በእውነት እንጂም ካገኙ ደግሞ አየር ላይ ነው። ስንት ዓመት ልምድ አለ አሁን እዚህ ጋር አንተ? እኔ ከተወለድኩ ጀምሮ ያው እዚሁ ተወልጄ እዚሁ ነው ያደግኩት። አትከልስ ከዛ ውጭ ሰላም በሉኝ። ቲክቶከር ነሽ በእውነት? የምር። እሺ በምን እንግባና ምናልባት እንደዛ አይነት ኮንተንት ነው ያለህ ስለ በሬዎች ወይም ደግሞ እንደዛ አይነት? እኔ ስለ እርግዝና የእውነትን ነው ለሴቶች ማህፀን የምር። እሺ ምን ብለህ ሰርችና ነው ቶም ብትል ይመጣል። እናመሰግናለን በእውነት። ሌሎችን ታሳይኛለሽ? አሳይሻለሁ። ነይ እሺ ነይ። ያን ሰንጋ ደግሞ የሚገኙበት ትልልቆቹ ይሳዩሩ። እሺ ትላልቅ አሪፍ ነገር እነዚህ ማህዮች ናቸው። ይሄ ኦሮሚያ ነው። ሐረር ሰንጋ መሸጫ ነው ማለት ቦታ አላቸው ነው። ቦታ አላቸው። ያ በዛ በኩል ወሎ ተራ እዚህ ሐረር ተራ ይሄ ጎንደር ተራ። በሬዎቹም ኖርማሊ ከወሎ ከጎንደር ከሐረር ነው የሚመጡት ነው። ይሄኛው ሰውየውም ሐረር ነው። ና ሰላም ነው። ቪዲዮ እየቀረጽን ነው። ሰላም ነው። ሰውየው ሐረር ገራገሩ ቁጥስጥም ለማበጠር አንተው ያኛውንም አንድ ላይ ላውጣቸው። ይሄው እነዚህም ሐረር ናቸው። የሐረር በሬ የሐረር ሰንጋ ናቸው። ኬክ ስጋቸውም ኬክ ነው። ቦታውን ተናገር ሄደው እንዲያገኟት። ወራይሉ ይባላል ቦታው ማለት ታርዶ የሚገቡበት። በልበሌ ሐረር ግን ቦታ አለው ታውቂያለሽ? በልበሌና ማለት እነዚህ ወደ ቄራን የሚጫኑት ሙሉ እነዚያው አሁን እነዚህ ልጅ የመውጣው እሺ ቄራ ልጅ ናቸው። እሱ ደው የኛ ተጭና አዲበቀው ያለ እሺ ጋሼ እሺ እሱኛው በደምታ እሺ ጋሼ እኛ ትእዛዝ ተቀባዩ ባልኮ አይ ጎበዝ ነው በጣም አለ ልምዱም አለ ስራ ላይ በጣም ጎበዝ ነው። ዋው ይሄኛው የሐረር በሬዎች ይለያሉ አይደል? በልበሌቲ እዚህ ነው የቆየው። ለስንት ወር ቆየ? ኦኬ ትላንትና ሰይፈር ወጣሉ። ኧረ ተው ያ በሬ ተኛ እኮ ዳኝ አላየሽውም? አይዋ
በስንት ቀን ነው 900 ይደረሽ? አንቺ ኦልሞስት 6 አቁሜ ነበር። አቁሜ ነበር። የዛሬ ወር አካባቢ ነው የጀመረው። ቫይራል ኮንቴንት ነው። ቫይራል ምን የምታደርገው ሜተር ሴቲንግ የለውም። ኮንቴንት ነው። ዘንድሮ ከባለፈው የሽያጭ የበሬ እንትን ምን ያክል ፐርሰንት ጨምሯል? ስለማሰማ የማን በሬ ነው? ኧረ አንተ ቀደም ፈቱት ሄዶ በሬስ ቀደም ፈቱ ሄዶ በሬስ ይዞ ጻፎስን በሬ ቁጥር ነው። ትንሽ ተጋበል አሁን የስንት ተሸጠ? ማነው የመጫጨስ ቁጥኝ ለታዶ እሱ ስልክ አይነሳም። የቱ ጋር ነው ያሉት? አይደለም ቦታቸው ችግር እናንተ አትገቡም። እሺ ወንድም ይሄ ስንት ነው የተሸጠው? ይሄ ስንት የተሸጠው? ኧረ እባክህ ማን ነው ነጋዴው? አንተ ተፈቅዶ ነው የገባው? ተፈቅዶልኛል ለመሸጥ ውጭ ሀገር። እሺ ይሄ ስንት ነው የሚሸጠው? እሺ አንተ መግቢያ ነው መግቢያማ የምሰጣቸው ነው። ፈቅዶ መግቢያ ጠያቁ ነው። እሺ በመግቢያ ማለት ሄዶ አንተ ሄዶ አዝን ሄዶ ማለት አሁን በእናትህ ሙዲያ ተዝመናሳ ባል የጆሮ ባሬ አዎ ታይሜንከ እሺ ስንት ነው የሚሸጠው? አሁን ይሄ 310 ሺህ ብር መሻጫው ነው። ግን መሻጫው ነው። በቃ ታኑ ማስገባት ጥሩን ታስገባታ። ይኸው ና የበሬ ደግሞ በታቸው። እሺ በሬ ለመግዛት ለምሳሌ ምን ነው መታየት ያለበት? በዋናነት ለምሳሌ ገዢዎች ማየት አለ። ስጋ ብቻ ሳይሆን ናና የስጋው ጣም አሁን የሐረር ስጋው ጣም በቁም በምታው ሰማህ ዋየ ድምፁ ራሱ ይለያል። ወሎ ነው የወሎ ድምፅ ወሎ ነው። አሁን እንጫይቱ ነው። የምሬን እኮ ነው። ቀልዴ መስሎሽ ነው አንቺ። ይሄ አሁን እንደዚህ ተሳያለበት ምክንያት ለመሰል የሚያበዛበት ሰው
ማለት ይወጣሉ። ስሪያ ይወጣል። ጎበዝ ነው። ላሞች አሉ እዚህ። አንዳንዴ ላሞች ሰዎች ለማስጠቃት ሲፈልጉ ያምጥቶ ማስጠቃት ይችላል። ኦኬ ይሄ ጎበዝ ነው ማለት ነው። ይሄ ጎበዝ ነው። አሁን ደግሞ ወገቡን መታዘዝ ስላቃተው ማለት ነው እርጅና ነው። እርጅና በቃ አሁን ሸክ ይደረጋል። አሁን ነጋዴ በቃ ይኸው ትርፉ ምን መሰለህ? በርጫ ነው። ስሙ ደግሞ ግጦሽ ነው። ግጦሽ የዚህ ዋጋ እስኪ ነይ ብራዘር፣ የነዚህ ዋጋ ትነግኛለህ ማለት እዚህ ጋር እንትን እዚህ ጋር እንትን ያለው ያስተናግቷቸው ለመጫን ነው አይደል? ይቀርሽ እሺ ይቀር ሌላው ባለሀብት ልቅረጽ። ባለሀብት ማለት ምን ያክል በጀት አለ? ለምሳሌ ለበሬዎቹ በሬ ለማስወጫ ምን ያክል በጀት ያስፈልጋል? አዎ እንጂ ይጋል ታደርስ ነጋዴ ነው። ኦኬ ልጆች አሉት። አለ የተባለ ነገር ብዙ ሰራተኛ ነው የሚያስተዳድረው። ለስራ እድል ለኛ የፈጠረልን እሱ ነው። በእውነት ትልቅ ሰው ነው። ኦኬ እኔ ቢግ ሪስፔክት በጣም ሳሚዎች ይሄ አሁን ራሴው ለሞት ያቀብለኝ ዝም ብለሽ ትሾፊያለሽ። በቃ አየሻ የፍቅር ሰው ያለት ይዋል። አረ ወደ ሰራተኛ ነው አንተ አትመጣለትም እንደሄደ ነው ያ የጅሩ ነው አስከረጁ። አይ ያረ ደበለቅ ይቀራል። እሺ እንትን የወለጋ በሬ ወለጋ የቢራ ቢቱ ነኔ ድምጽም አለች ደግሞ በጣም ድምጽ አለኛል። የበያዎች አረ ይመችላል። ይኸው ሻኛ ምናምን በሬ የሚታየው የልንገርሽ፣ አንዳንዴ ቅባት አሁን አንዳንድ ሰው ይፈልጋል፣ አንዳንድ ሰው ደግሞ ቀይ ስጋ ይፈልጋል። ይሄን ደግሞ በሬ የምታይት ነው አየሽ፣ ይቀባል ማለት ነው። ቅባት አለው። አሁን ይሄኛው ቀይ ስጋ ሙሉ ማለት ይሄ በሬ ይኸው እዚህ ጋር ሲሰብር አሁን ስለ ቅባት ሲሰብር አየሽ፣ ቅባት አለ ይበል። አሁን ግን ይሄን ሆሏላ ወሎ ነው። ወሎ ይታወቃል። በቃ እንደዚህ ከዚህ በላይ አይደልቡም እነሱ። ወሎ ከበላማ ይደልባል። ግን ምን መሰለህ በጣም ያበዛሉ፣ ሴክስ ያበዛሉ። እነዚህ ለእንትን ነው ለዘር ነው የሚፈልጉት። ስለዚህ ልራገጥ ይላል እንደዚህ እያየኝ አትንካኝ ነው ወሎ ሲፈጥረው አትንካኝ ነው። አንተ ብታናስተው ሄደው የሚዋጉት የዚህ ሀገር ሰዎች ናቸው። ጋሼ የት በሬ ነው የኛው? ደምቢዶሎ ነው። ደምቢዶሎ ወለጋ ዲቾቹ ደግሞ ነበረ የሚባል ወላይታ ነው። ሄዶ እዛ እየተማገደ ያለው እንደነዚህ አይነቱ አየህ፣ የዋህ ይሄ ቢሆን ይራገጣል። ወሎ ይኸው ጡፎ ያ ነገር ነው ራሱ ነው። ገባሽ? በቃ እንደዚህ ነው። ዋጋ ጥራትም ይበልጣል። የዋህነታቸው እንደ ሀገሩ ይለያያል። ሲያያቸው በሬዎቹ እንደ ሀገራቸው ይለያያሉ። ከስጋቸውም ይለያል። ከጸባያቸው ብትይ ከስጋ ጥፍጥናቸው ከምንም ብትይ ብታወዳደሪ አንዱ ከአንዱ ሀገር አንዱ ይለያል። አሁን ምን መሰለሽ የሐረራውን በቆሎ ያበላሉ፣ ዱቃ ያበላሉ። ከልምድ አንፃር አሁን ከተለያየ ቦታ ለምሳሌ በሬ ታስመጣላችሁ። የትኛው የተሻለ የስጋ ጣዕም አለ? የስጋ ጣዕም ያለው ሐረር ጅሩ ማለት ወደዚህ እንዋሪን ታውቂዋለሽ? ኦኬ። ወደ ደብረ ብርሃን እዛ ሀገር የሚቀድሙ እንጀራ ነው የሚያበሉት። ልክ እንደ ሰው ልጅ እንጀራ ነው የሚበሉት። ሲያደልቡ ማለት ነው። በሬው አዎ ሲያደልቡ ከራሳቸው ጋር እንጀራ አብልተው ዳቦ አብልተው የሚጠጣው ጠላ ነው፣ የሚጠጣው ቡና ነው። ቀርቦ በቃ ሲኒውን አቀብለኝ ካልኮ ራሱ መጥቶ የሚያቀብለው እንደዚህ አይነት ማህበረሰብ ውስጥ ነው የምንኖረው። ያራዳል
እኔም የዚህ ሀገር ልጅ ነኝ እንደ የጅሩ ነው። እኔ አዲስ አበባ ልጅ ነኝ፣ ግን ምንም አልጠቀመኝም። የአዲስ አበባ ቦታ ይሰጥ፣ ቦታ የሰራበት ቦታ ይሰጠኝ። ይኸው እነዚህን ከብቶች እኔ ነኝ ማቀረብ፣ ቦታ ስጡኝ በቃ። ኦኬ ማለት አሁን ቦታ ብቻ ነው እንጂ ከዛው ቦታ ከተሰጠ ብር ያበድረኛል፣ ምንም ችግር የለውም። ቤተሰብ በእውነት እኔ ቦታ ብቻ ስጡኝ። እጅና ጓንት ሆነን እንሰራለን። ቃል ትገባለታለህ? በእውነት ቦታ ብቻ ይሰጣል። የብር ችግር የለበት ቦታ ነው የምንፈልገው። አሁን እኔ በቀጥታ ወደ ቲክቶክ ለቀዋለሁ ማለት ነው። የሚያስፈልጉን ነገሮች እዚህ ጋር ተናገር። የእውነቴን ነው የሚያስፈልጉን ነገሮች ማለት ነው። እኔ እናገራለሁ። እኛ የሚቸግረን ቦታ ነው እንጂ የሚቸግረን የልብ ችግር የለም። ከብቶቻችንን እናደልባለን። ኦኬ ጥራት ነው። እዚህ አይነት ጥራት ያላቸው ከብቶች አሁን ይቺ አነስ ብላ ስጋዋ ፍትን ብላ የሚበላ ስጋ አላ የሚበላ ስጋ እናቀርባለን። የሚፈልጉን ነገር ካለ ስልካችንንም ባዮ ላይ አስቀምጥላቸው። 41 15 404 09 41 15 404 መጥተው ማግኘት ይችላሉ። በሬ የሚፈልጉት ከሆነ ለሰርግ፣ ለልደት፣ በማንኛውም እንሰራለን። እርድም ትሰራለህ? እንሰራለን። ሁለገብ ብለን እንሸጣለን። በሬ ብትል እናቀርባለን። ሀብታሙ ይባላል። 41 15 404 ላይ ልክ በመደወል እንደዚህ አይነት ኬክ የመሳሰሉ ከብቶችን ማግኘት ትችላላችሁ። የሚበላ ስጋ ማለት በቃ ቀይ ስጋ ብትፈልግ ሎት አሁን ቀይ ስጋውን እንደዚህ አይነት ከብቶች አሉ። ቀይ ስጋ ነው የሚኖራቸው በአብዛኛው በብዛት የሚኖራቸው። ሎታውት የሚሆነው እንደዚህ ነው። እንደዚህ አይነት ደግሞ አሉ ያላመጣው ለጥሬ ከረሜላ ከፈለክ በብዛት ከረሜላ ከፈለክ ለተለያዩ ፕሮግራሞች ከፈለክ ለልደት፣ ለሰርግ፣ ለተለያዩ ዝግጅቶች እናቀርባለን። ስልኬን አስቀምጥላችኋል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የግራውንድ ዜሮ ቭሎግ ቤተሰቦች በያላችሁበት ሰላምና ጤና እየተመኘሁላችሁ ከዚህ ከፊት ለፊት የምታዩት ልጅ እንግዲህ በተለያዩ ነገሮች ብቃት አለው ብዬ አምናለሁ። በሬዎችን ማቅረብ ይችላል። አሁን ችግር ያለበት የቦታ ብቻ። ቦታ ከተሰጠው ብዙ በሬዎችን አርልቤ ለማህበረሰቡ አቀርባለሁ የሚል ጀግና ወጣት ነው። እንደምታዩት በጣም ኢንስፓየርድ የሆነ ልጅ ነው። ብቻ የእውነቴን ነው። አንተ በጣም ሞቲቬትድ የሆንክ ልጅ ነህ። ማርያም ምንም ያለ ምንም እንትን ማለት ነው። እኔ በቻልኩት አቅም በቲክቶክም በዩቲዩብም ፖስት አድርገዋለሁ። ስልክን አስቀምጣለሁ፣ ባዮ ላይ ኮንታክት እናደርጋለን። እኔም ስልክን ይዛለሁ፣ ደውልልሻለሁ። ግን ማለት ለእኔ ያደረግከው ራሱ በጣም ትልቅ ነገር ነው። አመሰግናለሁ። ቴንኪዩ ሶ ማች ቴንኪዩ በጣም